ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ጸጋ ይብዛላችሁ። ኢየሱስ ጌታ ነው። በጌታ ተባረኩ። ለጌታ ቃል ጥቂት ደቂቃ ይኖራችሁ። በጌታ ጥቂት ደቂቃ ደግሞ በየዕለቱ አንድ ምዕራፍ ማንበብን እንዳትረሱ በጌታ እለምናችኋለሁ። ጸጋ ይብዛላችሁ። ወደ ዛሬው ሐሳብ እንመለሳለን። ተባረኩ። የክፉዎችና የጻድቃን ዕጣ ፈንታ። አመፀኞችን በማየት አትሸበር፣ በክፉ አድራጊዎችንም አትቅና። እንደ ሳርም ይጠፋሉ ይደርቃሉ፣ እንደ ለመለመ ቅጠልም ይጠወልጋሉ። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድሪቱም ተቀመጥ። ዝናብን ብላ፣ ተሰማራ፣ በእግዚአብሔር ደስ ይበል። የልብንም ምሻት ይሰጥሃል። መንገድን ለእግዚአብሔር አደራ ስጥ። በእርሱ ታመን፣ እርሱ ያከናውንልሃል። ጻድቃን እንደ ጽድቅ እንደ ብርሃን፣ ያንተንም ፊት እንደ ቅትር ፀሐይ ይበራል። በእግዚአብሔር ፊት ጸጥ በል፣ በትዕግስትም ተጠባበቀው። መንገዱን በተቀናለት ክፎቹንም በሚሸበሩ ሰው ልብ አይሸበር። ከእንዴትን ተጠበቅ፣ ቅጣትንም ትተህ ወደ እኩይ ተግባር እንዳይመሩ አትከፋ። ክፉ ሰዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ። ለአፍታ እንጂ ክፉ ሰው አይዘልቅም፣ ስፍራውን ብትሳሳት አታገኝም። ገሮች ግን ምድርን ይወርሳሉ፣ በታላቅ ሰላምም ሐሴትንም ያደርጋሉ። ክፎች በጻድቃን ላይ ይሳራሉ፣ ጥርሳቸውንም ያፍጩባቸዋል። እግዚአብሔር ግን ይሳለቅባቸዋል፣ ቀኖቹም እንደደረሰ ያውቃል። ድሆችና ችግረኞችን ለመጣል አካሄዳቸው የቀና የሆኑትን ለመግደል ክፎች ሰይፋቸውንም መዘዙ፣ ቀስታቸውንም ገተሩ። ሰይፋቸውንም የገዛ ልባቸውንም ይወጋል፣ ቀስታቸውንም ይሰበራል። የጻድቃን ጥቂት ሀብት ከክፎቹ ብዙ ጥራት ይጠብቃል። የክፎች ክንድ ይሰበራል፣ ጻድቃን ግን እግዚአብሔር ደግፎ ይይዛቸዋል። እግዚአብሔር የንጹሕን ሕይወት ዘመኑንም ያውቃል፣ ርስታቸውን ለዘላለም ይኖራል። በክፉ ጊዜ አንገትን አይደፉም፣ በራብ ዘመንም ይጠግባሉ። ክፎች ግን ይጠፋሉ፣ የእግዚአብሔር ጠላቶች እንደ መስክም ውብ ይሆናል። ይጠፋሉም፣ እንደ ጢስም ትንቶ ይጠፋሉ። ጠላቶቻችን ከፊታችን ይጥፉ። እግዚአብሔር ከኛ ጋር ነው። ጸጋ ይብዛላችሁ።